ሰላም ሰላም ተመልካቾቼ እንደምን አላችሁ? እንግዲህ ዛሬ ይዤላችሁ የቀረብኩት ደግሞ የትመን ጂፕሰም ፋብሪካ የሚያመርታቸው ዋና ዋና ምርቶች ነው። እንግዲህ ፋብሪካችን በምስራቅ ጎጃም ዞን በደጀን ከተማ የማዕድን ክምችት ካለባት የክልላችን መውጫ መግቢያ በር እንዲሁም ደግሞ የክልሉ ደረቅ ወደብ እና የእንግዳ ተቀባይ ማህበረሰብ ያለባት ስራ ወዳድ እና የተሻለ የጸጥታና ሰላም ያለባት ከተማ ላይ የሚገኝ አንጋፋና ትልቅ ፋብሪካ ነው። እንግዲህ ፋብሪካ የትመን ጂፕሰም ፋብሪካ ይባላል። እንግዲህ ይህ ፋብሪካ በርካታ ምርቶችን ለበርካታ ዓመታት እያመረተ ደንበኞቹን ይዞ የሚቀጥል ፋብሪካ ነው ማለት ነው። እንግዲህ ይህ ፋብሪካ ምንድነው የሚያመርታቸው ካልን ጂፕሰም ቦርድ፣ ጂፕሰም ፓውደር እና ስሊንግ ቦርድ የሚባሉ ምርቶችን በጥራት እያመረተ ለገበያ እያቀረበ ይገኛል ማለት ነው። እንግዲህ ጂፕሰም ፓውደር ስንል ምንድነው? ጂፕሰም ፓውደር ለግድግዳና ለኮርኒስ አገልግሎት የሚውሉ የውስጥ ውበትን ለመጠበቅ የሚያስችሉ ምርቶችን እያመረተ ለገበያ እያቀረበ ይገኛል ማለት ነው። እንግዲህ እነዚህ ምርቶች እንደሚታወቀው አሁን ላይ እያንዳንዱ ማህበረሰብ የውስጣዊ የቤት ውበቱን ለመጠበቅ ሲባል የጂፕሰም ምርቶችን እየተጠቀመ ይገኛል ማለት ነው። እንግዲህ በዚሁም ይህንን የማህበረሰቡ ፍላጎት ለማሟላት እና በኮንስትራክሽን ዘርፍ ያለውን የማህበረሰቡን ፍላጎት ለማሟላት የበኩሉን እንደ ሀገር ለመወጣት የትመን ጂፕሰም ፋብሪካ 3 አይነት ምርቶችን በማምረት ለገበያ እያቀረበ ይገኛል ማለት ነው። እንግዲህ ከእነዚህም ውስጥ አንዱ የጂፕሰም ፓውደር ምርት ነው። እንግዲህ የጂፕሰም ፓውደር ምርት አንደኛው ለግድግዳ አገልግሎት የሚውል ማለት ለልስን ወይም ቻክ ይባላል። ለግድግዳ ስራ ብቻ ነው የሚያገለግለው። እንግዲህ ስራ ግድግዳችን እንግዲህ ከተለጠፈ እና እንዲህ በምርክ ከተሞላ በኋላ ቀሪውን ስራ ከቀለም በፊት የቤታችን ውስጣዊ ቅርጽ የምናስይዝበት የፓውደር ምርታችን ነው ማለት እንግዲህ ፓውደር ምርት በጣም በጥራቱ የተሻለ ሴቲንግ ታይም ያለው ለአሰራር ምቹና ቀላል የሆነ ከተሰራ በኋላም ደግሞ የተሻለ ጥንካሬ ያለው የማይሰነጣጠቅ የማይፈረከስና ለስራ ምቹና ተስማሚ የሆነ በየትኛውም የአየር ንብረት ውስጥ ቢሰራ ውጤታማ የሚያደርግ የባለሙያን እጅ የሚያስመሰግን የተሻለና ጥራት ያለው የፓውደር ምርትን በማምረት ለገበያን እያቀረብን እንገኛለን ማለት ነው። እንግዲህ ሌላው ደግሞ ቅርጻ ቅርጽ ይባላል። እንግዲህ ቅርጻ ቅርጽ የላሊበላና የፀዓዳ የሚባሉ ምርቶችን በጥራት እያመረተ ይገኛል ማለት ነው። የፋብሪካ እንግዲህ እነዚህን ምርቶችን ስናመርት እንግዲህ እንደሚታወቀው የኮርኔስ ምርታችን የኮርኔስ ተጠቃሚ ማህበረሰብ ክፍል እየጨመረ ከመምጣቱ የተነሳ እንግዲህ ኮርኔስ ላይ ወይም ጣራ ላይ ማለት ነው የተለያዩ ዲዛይኖችን ማህበረሰቡ በሚፈልገው ዲዛይን እያሰራ ቤቱን እየተጠቀምበት ይገኛል ማለት ነው። እንግዲህ ለዚህም በየትኛውም በሀገሪቱ ክፍሎች እየላክን ምርቱን ማህበረሰቡ እየተጠቀምበት ይገኛል ማለት ነው። እንግዲህ ፋብሪካ ለበርካታ ዓመታት ለማህበረሰቡ ድጋፍና አገልግሎት እያደረገ ምርቶቹን በጥራት ለገበያ እያቀረበ ማህበረሰቡን እየተጠቀምበት እስካሁን ድረስ ቀጥሏል ማለት ነው። በቀጣይም የሚዘልቅ ወይም የሚቀጥል ይሆናል ማለት ነው። እንግዲህ የምርት በደንበኞች ዘንድ የተሻለ ጥራት ያለው ላሊበላና ፀዓዳ የሚባል የቅርጻ ቅርጽ ምርት አይነት ነው። እንግዲህ የተለያዩ ሞልዶችን በመጠቀም የተለያየ ቅርጽ በፈለግነው ቅርጽ ሊሰራ የሚችል ዌስቴጅ የሌለው ለአሰራር የሚመች ቅልጥፍናንና ውበትን እንዲሁም ጥንካሬ ይዞ ለበርካታ ዓመታት የዘለቀ የጂፕሰም ፓውደር ምርት አይነት ነው እንግዲህ እያመረትን እና ለገበያ እያቀረብን የምንገኘው ማለት ነው። ሌላው እንግዲህ ጂፕሰም ቦርድ ነው። እንግዲህ ጂፕሰም ቦርድ ዛሬ ላይ የውስጥ ግድግዳችንን ለመለየት አንዱን ክፍል ከአንዱ ክፍል ለመለየት የሚያገለግል የተሻለና ጥራት ያለው ምርት ነው። እንግዲህ ዛሬ የውስጥ ግድግዳ ለመለየት ብሎኬት እንጠቀማለን፣ ሲሚንቶ እንጠቀማለን፣ ወይም በድንጋይ እንደ አስፈላጊነቱ እንደ አቅርቦታችን ልንጠቀም እንችላለን። ስለዚህ እነዚህ አሁን የጠሯቸው ነገሮች በአሁኑ ባለው የገበያ ሁኔታ በጣም ውድ ነው። ስለዚህ ሲሚንቶ ብናስብ በኩንታል የታገኘ ነው፣ ብሎኬትንም ያን ያህል። ስለዚህ ይህንን ሊተካ የሚችል ሙሉ በሙሉ ሊተካ የሚችል ምርት ነው ማለት ነው። ጂፕሰም ቦርድ የሚባለው ማለት ነው። እንግዲህ ጂፕሰም ቦርድ ለግድግዳ ፓርቲሽን የሚያገለግል ከተሰራ በኋላ ለአሰራር ምቹ ነው፣ ቀልጣፋ ነው። በአጭር ቀን ቤታችንን ሰርተን የውስጥ ግድግዳችንን ለይተን ወደ ቤት ጠቅለን መግባት ያስፈልጋል። እንደ ሲሚንቶ የጠጣ ይህን ያህል ጊዜ ቆይ ጠዋት ማታ ማጠጣት ምናምን ነገር የለውም። አንዴ በድሪልም ሆነ በሚስማር ከእንጨትም ሆነ ከሲሚንቶ በብረት ከተመታ በኋላ ግራቅኝ ማለት ነው ውስጡ ክፍት ይሆንና ኔትወርክና መብራት አይነት ኢንስታሌሽኖችን እንድንዘረጋ የሚያስችል ሆኖ የተዘጋጀ ጥራት ያለው ምርት ነው። እንግዲህ ይህ ምርት ዋናው ጥቅሙ ምንድን ነው? አንደኛ ድምፅ አያስተላልፍም፣ ከዚህኛው ክፍል ወደዚያኛው ክፍል አያስተላልፍም። ሁለተኛ ደግሞ ለእሳት አደጋ የማያጋልጥ ነው። ቻክን ወይም ቀለምን በቀላሉ የሚቀበል ነው። ግድግዳን ለመከፋፈል የሚያገለግል እንዲሁ ደግሞ የሲሚንቶን እና የብሎኬትን ወጪ የሚተካ አይነት ምርቶችን ይዘን ነው የቀረብነው ማለት ነው። እንግዲህ ይህ ምርት ለአሰራር ምቹና ቀላል የሚሆን ነው። ለምሳሌ ደግሞ ሌላው ምንድነው? አንደኛው ጠቀሜታው ለምሳሌ የመኝታ ክፍላችንን በዚህ በኩል አድርገ ነው በሌላ ጊዜ ደግሞ ያን ፖዚሽን የቦታውን ቅርጽ መቀየር እንኳን ብንፈልግ
ከሚስማሯ ላይ ወይም በድሪልም ከታሰረ ከሱ ከታሰረበትን ፈተን በሌላ ጊዜ በሌላ ቅርጽ ያንኑ ሪዩዝ በማድረግ መጠቀም የሚያስችል በመሆኑ ጥቅሙ ተደራራቢ ጥቅም ያለው ማለት ነው። ስለዚህ ለአሰራርም ቀላል ነው። ለየትኛውም ሙያተኛ በቀላሉ ሊሰሩ የሚችል ማህበረሰቡ ሊጠቀምበት የሚችል ምርት ስለሆነ የትኛውም አካል እንዲጠቀምበት እንመክራለን ማለት ነው። እንግዲህ ይህ ምርት በብዛት ደግሞ በተለይ ከፍተኛ ህንፃዎች ከ5 እና ከ6 ፎቅ ህንፃ በላይ ያሉት ህንፃዎች ክብደታቸው እንዳይቀንስ ያደርጋል። ለምሳሌ ሲሚንቶ እና ብሎኬትን ከላይ እየተደባረበ በሄደ ቁጥር ከዚያ ይልቅ ለምሳሌ ሲሚንቶን እና ብሎኬትን እያንዳንዱ ብሎክ ላይ እየደረደርን ሽቅብ ግድግዳውን ባደረግን ቁጥር እንደ መከፋፈያ በተጠቀምን ቁጥር የቤቱ ክብደት ለመሬቱ እያስቸገረንም ዛሬ ያለው እያንዳንዱ ጂኦግራፊካሊ የቦታው አቀማመጥ ተጽዕኖ ሊኖረው ስለሚችል ይህንን ሊፈታ የሚችል ለህንፃዎች ክብደትና ቅለትን የሚፈጥር ምርት ነው ማለት ነው ይዘነው የቀረበው። ስለዚህ በቀላሉ የሚሰራ እና በየትኛውም አካል መጠቀም የሚያስችል ምርት ይዘን መተናል ማለት ነው።